እናት ይሄ ቤትሽ ነው? አዎ። እስኪ ውስጡን ማየት እንችላለን? በሚገባ። በዛው እያሳየሽን ስንት ብር ገዛሽው ይሄን ቤት? ጥያቄ ነው። ይህ ቤት ወደ 21 ሚሊዮን ምናምን የገዛሁት። እሺ። እና ይሄ ሳሎን ነው፣ ሰፋ ያለ ሳሎን ያለ። እሺ። በጣም ደግሞ የሚያዝናናው ነው ነገር። እሺ። ናቹራል ቬንቲሌሽን ነው የምጠቀመው ኪችኔ። እሺ። ዳውን ሶፋ ላይ ያስቆታለ ናቹራል ቬንቲሌሽን ነው። በስንት ዓመትሽ ነው ሚሊዮኔር የሆንሽው? ይመስለኛል 20 ዓመቴ ይመስለኛል። 20 ዓመትሽ ላይ? ዋው! በጣም ይሄ ብዙ የኢትዮጵያ ወጣቶችን ኢንስፓየር የሚያደርግ ነገር ነው እየነገርሽን ያለ ነው። እሺ። ሜድሽ እዚህ ነው የምታድረው? እቃዋስ? ይዛኝ መጣች። ኦኬ። አሁን ገና ነው ሙቪ ያደረግነው። ትናንት ነው ያደረግኩት እና እዚህ ጆርጃጅ ትንሽ ደክሞኝ ነበረ። ጠዋት ሸፍኝ ነበር። ይሄ መኝታ ቤትሽ ነው? ኦኬ። አዎ፣ አልተለጠፈም። ትንሽ ደክሞኝ ነበረ። በጣም እየቸኮልኩ ስለነበረ ነው። ወኪንግ ክሎዜት አለ። እሺ። ነገ ነው ዕቃ ይዘን የምንገባው። ኦኬ። ይሄን ይመስላል ባዝሩማችን። በጣም ድረስ ነው በነገራችን ላይ። ያ በሂልተኑም ስም በጣም እናመሰግንሻለን። ቤትሽን እንድንጎበኝ ስለፈቀድሽልን። ወይ ማለት ግን አንድ ክፍል ይቀርሻል። እሺ። አይ ለዚህ ለሞላችሁ ልጆች እያስቀመጥኩት አክቹሊ አንድ ልጅ ወለ ልቀም ያለ ለዛ። ኦኬ። ዋው! የራሱ ባዝሩም አለ። በጣም እንዴ! በጣም ይገርማል። ሰላም ነው ሊኖር የሚገባው። እንዲህ ተጨማሪ ባዝሩም ሌላ ቦታ የምናውቀው ማስተር ቤድሩሙ ነው የግል ያለው። አብረት ማስተር ቤድሩም ነው ሊኖር የሚገባው። ኦኬ። ለማንም እንደፋው አንዳንዴ እኮ ለማንም እንደፋ ያስፈልኛል። ማን ይመስላል? ለጊዜው ቢሆን ቤትሽን በጣም ውድ ነው እና አሁን ስንት ብር እንደገዛሽውና እንዴት ልገዢው እንደቻልሽ ለተመልካቾቻችን ብትነግሪልን። በጣም ደስ የሚል ቤት ነበር። አክቹሊ ሙሉ ክፍያው አይደለም የከፈልኩት፣ 40% ነው የከፈልኩት እንደነገርኩ እና 60% በባንክ ብድር ነው የያዘው። ብሩ ለሌላ ኢንቨስትመንት ስለምንፈልገው ነው። ምናልባት 8.6 ሚሊዮን ብር እጃቸው ላይ ኖሮ እንደዚህ አይነት ቤት መግዛት ለሚፈልጉ ሰዎች ያው እንዲያግዛቸው ያክል ነው 8.6 ሚሊዮን ብር ነው የከፈልኩት ለዚህ ቤት። ቀሪውን በ20 ዓመት እየኖርን እንከፍላለን። ያው ልጄም እስከዛ ድረስ ግቢ ይሄዳል፣ ያግዘኛል፣ ተስፋ አደርጋለሁ እና እንደዛ ነው። እሺ፣ እናመሰግናለን። ምንም ማለት